ኢያጎ የሚባለው የኢያጎን ካራክተር ይይዝብኛል በነገራችን ላይ እና አስታራቂ መስሎ የሚያጋጭ ባለቤትህ ጋር ያለውን መጥቶ የሚያደርገውን ኢቭን ሁለተኛ የሱን ባህሪ ካወቅ መቼም ውሻ ቤት ውስጥ አመል ካለው የተቀመጠ ምግብ ስጋ የሚያነሳ ከሆነ አጠገቦት ተስቀምጥለት። ይቅርታ ጓደኛህም የዚህ አይነት ካራክተር ነው ያለው። አንዳንድ ገደብ የሌለው አቀራረቡ የትዳር መፋቻ ምክንያት ይሆናል። የብዙ ሰዎችንም ሐሳብ ቤት ውስጥ የሚበጠብጥ ሆኖ አግኝቻለሁ። ይሄ አሁን ልክ እንደዚህ ሽምግልና ላይ ሲሆን ሰላም ውድ ፋሚሊዎቻችን፣ ቤተሰቦቻችን፣ የኛ ተናፋቂ በጣም ትልቅ ቤተሰቦቻችን እንዴት ናችሁ? እኛ አለን ሰላም እግዚአብሔር ይመስገን። ትላንትና ወይም በሰራነው ነገር በጣም ይቅርታ። በተለይ ደግሞ እኔ ለምክንያት መሆኔ ላደረገችው ነገር ማሂ ላደረገችው ነገር ምክንያት መሆን አልነበረብኝም፣ ግን ምክንያት ሆንኩ። እንደዚህ አይነት ነገር መፈጠር ስላልነበረበት እኔ ግን ያው ሚስቴ ነች፣ ባለቤቴ ነች። ማድረግ የነበረብኝን ነገር ነው ያደረኩት። ፕራንክ ላረጋት ነው ያሰብኩት፣ ግን ራሴን ፕራንክ አረገችኝ። በሚጠቅም ወይም የሚያዝናና ፕራንክ ሳይሆን እኔን የሚጎዳ ፕራንክ ነው የተደረኩት። ምክንያቱም ቴዲ ጋር እንድትደውል ያደረኩበት ምክንያቱ እኔ ነኝ። ስልኬን ዘግቼባታለሁ። ሂሳብ እየተጠየቀች ነው። እኔ ነኝ በተደጋጋሚ እንድታስጨንቃትና የማሂን ጭንቀት ለእናንተ እንድታዩት እኔም ከጀርባው ሆኜ እየተከታተልኳት ስለነበረ ያን ነገር ያስደረኩት እኔ ነኝ። ያ የኔ ስህተት ነው። ለዛ ስህተት ምክንያት መሆኔ ትንሽ ቆጭቶኛል። በቃ ተናድጃለሁ። የሌለ ቅናት አሳድሮብኛል ውስጤ ላይ። ምክንያቱም በቃ እኔ ጓደኛዬ ነው ቴዲ፣ ከ20 ዓመት በላይ ጓደኛዬ ነው። በጣም ነው ማምነው፣ ብዙ ጊዜ ነግራቸዋለሁ። ግን እኔ ብቻ ማን ነው ከሆነ በተለይ ማሂ ከታመመችበት ጊዜ ምናምን በኋላ ያለው ትሪትመንት ምናምን ነገር አልተመቸኝም። ይሄ ደግሞ ምቾት ደግሞ የሚነሳኝ የሆነ ነገር ሳላይ በእርግጠኝነት እኔ ምቾቴን የሚነሳ ነገር ሳላይ እንደዚህ እሱ ላይ እንደዚህ መሆንበት ነገር የለም። ምክንያቱም ከሌሎቹ ጋር እንዴት እየሆነች እንደሆነ እያያችሁ ነው። ግን አሁን ለየት ያለ ነገር ስለገጠመኝ ነው እንደዛ እያልኩ ያለሁት። እና ደግሞ አንዳንዴ ተው የሚባል ነገር ልጅ ተው የሚባለውን ነገር ማድረግ ይወዳላ። ልክ ማሂም ተይ ያልኳትን ነገር ስለደጋገመችብኝ ነው እኔ እልህ ውስጥ የገባሁትና ንዴት ውስጥ የገባሁት። ማድረግ የሌለባትን ነገር ከሷ ጋር ማለት ነው። ታይ ካልኳት ማቆም ነበረባት። በቃ እዚህ ትዳር ነው። ትዳር ላይ ደግሞ ቀልድ ማንም የሚቀልድ የለም። እና ምናልባት ቤተሰቦች የምትመክሩኝ ነገር ካለ እንዲህ ነው ጥፋት፣ እንዲህ ማድረግ መቻል ነበረብህ፣ ይሄን ነገር ቢያንስ አንደርስታንድ ማድረግ ነበረብህ የምትሉኝም ካለ ግን አደራ መላችሁ ማለት ነው በኮሜንት ንገሩኝ። ምክንያቱም ከጥፋቴና ከእንደዚህ አይነት ብልሹ አስተሳሰብ ካለኝ መመለስ ስላለብኝ ከእናንተ ጋር ላይፌን ሼር ማድረጋችሁ እኔ የተሻለ ላይፌ ጥሩ እንዲሆን እና ቤተሰብ አሁን ምንድነው ትላንትና በተፈጠረው ከዛ በፊት የተፈጠረው በጣም ጓደኛችን ወንድማችን በጣም እናከብረው ታላቃችን ነው። ደውሎልኛል፣ አክብሬው መጥቻለሁ። እሱም እንትን እያለኝ ነው። ደውሎ ኦሬዲ ያው ያለውበትን ቦታ ነግሬዋለሁ። እሱ ወዳለበት ሰፈር ነው የሄድኩትኝ። ሶልቭ ማድረግ ካለብን ከሱ ጋር ተነጋግረን ሶልቭ እናረጋለን። መቆም ካለበት ማለት ነው። በቃ ቴዲ ከላይፋችን ላይ መውጣት አለበት። እየወደኩትም ቢሆን ጓደኛዬ ነው፣ እየወደኩትም ቢሆን ከላይፋችን መውጣት ካለበት በቃ ይሄ ህይወት ነው። እኔ ቤተሰቦቼን፣ እናት አባቶቼን፣ እህት ወንድሞቼን ትቼ ነው ከነሱ ጋር እየኖርኩ ያለሁት አይደል? ስለዚህ እሷም እንደዛው ሁሉ ነገሮቿን ትታ ከኔ ጋር ነው እየኖረች ያለችው አይደል? ቴዲን ይቅር ጓደኛ ይቅርና ቤተሰቦቿ የወለዱንን ትተን ነው አንድ ላይ እየኖርን ያለነው። ስለዚህ ቴዲን የማንተውበት ነገር የለም። በቃ ቴዲ ቤታችን ላይ
ጥሩ ነገር ጥሩ ሳቢ ከሌለው መቆም አለበት። ቴዲኛ ጋር መድረስ የለበትም። እንደዚህ አይነት ሰው ደግሞ ማን ነው መጥፎ ነው ባስበው እንኳን ማን ነው እኔ ያሰብኩት ከሆነ አሁን ለሪቬንጅ ለብቀላ ነው የሚነሳው። ስለዚህ ይሄ ነገር ሳይቃጠል በቅጠል መፍጨት እንትን መቋጨት ስላለብን ወንድማችን በጣም ሪስፔክት የምናደርገው የምናከብረው ለኛ ብቻ አይደለም እዚህ አካባቢኛ አካባቢ ያሉ ሰዎች ሲጣሉ የትኛውም ሰው ቢጣላ አራያ የምንለው ሰው የሚያስታርቅ ሰው ነው ጓደኛችን አቡሽ ወይም አሁንም ይባላል ኖርማል ስሙ አሁንም የሚባለው በጣም እናከብረው ሰው ነው። ተነጋግረን ኦልሬዲ ያገኘኝ ፈልጎ ቀጥሮኛል። አሁን ይሄው አሁንም መጥቷል። ሰላም ነው ወይ አብዱ እንዴት ነህ? ሰላም ነው ዳና እንዴት ነህ? ሰላም ነው አለ አለ ካሜራ ይዣለሁ አይደብርህማ? ችግር የለም። ያው እና ፋሚሊዎቻችን ናቸው። ስላንተ ያለውን ነገር በሙሉ ነግራቸዋለሁ። እኛም ጋር የነበረውን ነገር ስለሚፈልጉ ማለት ነው ስለሚጠብቁ ትላንት የተፈጠረ ነገር አለ ዛሬ ምን ላይ እንደደረስን ያው አንተ እንደደውለ ፕሮግራም እንዳያስከልኝ ነግራቸዋለሁ። እስቲ ያው ልታወራኝ የመጣው በእርግጠኝነት ለቴዲ ጉዳይ መስለኝ ለቴዲ ጉዳይ ነው አይደል? እንትን ነው ማለት እንደዚህ ጨረፍታውን አንዳንድ ነገር አንዳንድ ተለቅ ካሉ ሰዎች ሰምቻለሁ። ትንሽ ተደጋጋሚ ሆነ። እኔ አሁን በዚህ ሽምግልና ላይ ልገባ የፈለኩት ቴዲ ያው እንደሚታወቀው ጓደኛችን ነው፣ የልጅነት አብሮ አደግ የሚባል ነው። ነገር ግን ከአንዳንድ አጓጉል ባህሪ የተነሳ እንደዚህ በጣም ቤተሰብ ሆኖ ይቀርባል፣ ወዳጅ መስሎ ይቀርባልና አንዳንድ ገደብ የሌለው አቀራረቡ የትዳር መፋቻ ምክንያት ይሆናል። የብዙ ሰዎችንም ሐሳብ ቤት ውስጥ የሚበጠብጥ ሆኖ አግኝቼዋለሁ። ይሄ አሁን ልክ እንደዚህ ሽምግልና ላይ ሲሆን በነገራችን ላይ 5ኛ ጊዜ ነው። ስለዚህ እኔ ልልህ የምችለው ከልጅነቱ ጀምሮ የምናውቀው ነገር አለ። መግባት ያለበት መግባት የሌለበትን ቦታ አይለይም። ስለዚህ አንተን ስሜታዊ ሊያደርግ ይችላል። ሰምቻለሁ በጣም ብዙ ነገር ስሜታዊ አድርጎ ኢቭን አላስፈላጊ የሆኑ ሽጉጥ ይዞ ሁሉ እንደመጣህና ምን ያህል እንዳበሳጫ ተረድቻለሁና እንደኔ አድቫይስ ላደርግህ የምችለው አንደኛ የልጆች አባት ነህ። በተሻለ መልኩ በሚቀጥለው ህይወት ላይ ምንድነው ሊፈጥር የሚችለው ምንድነው ላደርግ የሚችለው ብለህ ስታስብ የሱን ነገር በርቀት ካላረከው በስተቀር የመጨረሻ የቤት ውስጥ ተንከሲስ ማለት ቴዲ እኔ ነገርኩ ሊፋቱ የሚችሉ ቤተሰቦችን እንደገና አስታራቂ መስሎ እየበጠበጠ ያለ በጣም የከበደን በብዙ መልኩ የብዙ ቤተሰብን ለመበጥበጥ ምክንያት የሚሆን ሰው ቴዲ። አሁን ይሄንን ታዲያ ወደ ምን እናምጣው ካልከኝ እኔ አንተን ነው ላወራና ልነግርህ የምችለው። ምክንያቱም ስሜታዊ ሆነህ የምታደርጋቸው ነገሮች አንደኛ ቤተሰብን ትረብሻለህ፣ 2 ልጆችን ትበትናል፣ 3 ወደ አላስፈላጊ እርምጃ ውስጥ ነው የምትወስደው። ስለዚህ በአግባቡና በግልጽ በሆነ መልኩ እሱን ሪጀክት ማድረግ የምትችልበት ነገር ካለ እንጂ ቴዲ ማለት እኔ ይኸውልህ በብዙ በተጠራውበት ሽምግልናዎች ላይ ከባድ ነገር የሚፈጽም እኔ አንዳንዴ ምን አለ ባላወቅኩት የምልበት ጊዜ አለ። ይሄ የምታስታውስ ከሆነ አንዳንድ ይሄ ፊልም ያልየነው ታስታውሳል? ኢያጎ የሚባለው የኢያጎን ካራክተር ይይዝብኛል በነገራችን ላይ እና አስታራቂ መስሎ የሚያጋጭ ባለቤትህ ጋር ያለውን መጥቶ የሚያደርገውን ኢቭን ቀደምም እንደነገርከኝ ይሄ አንተ ፍራንክ ልታደርግ ባለው መልኩ እሱ እነዚህ አጋጣሚዎችን ይፈልገዋል። ስለዚህ ቤትህን ፕሮቴክት ልታደርግ የምትችለው እሱን በመተው እሱ ወደ ቤት አማራጭ የሚመጣበትን መንገዶች በመዝጋት። ስለዚህ ምንድነው እኔ ልነግርህ የምችለው ቤትህን መጠበቅ የምትችለው አንደኛ የቀረብክበትን እሱን ወደ ቤት ልታመጣ ያልክበትን መንገድ መከልከል፣ ሁለተኛ የሱን ባህሪ ካወቅ መቼም ውሻ ቤት ውስጥ አመል ካለው የተቀመጠ ምግብ ስጋ የሚያነሳ ከሆነ አጠገቦት ታስቀምጥለት። ይቅርታ ጓደኛህም የዚህ አይነት ካራክተር ነው ያለው። የምንሬን ነው የምልህ ሳታማሃኝ ብላ የምትለው አይነት ሰው ነው። ስለዚህ እንደዚህን አይነት ነገሮችን ገደብ ሰጥተህ የቤትህን አጥር ሊነቀንቅ በማይችልበት መንገድ ህይወት ውስጥ ነው መቀጠል ያለብህ እንጂ እንደበቀደሙ ተነስተህ ሽጉጥ ይዘህ ከቤት ወጥተህ እሱን ፍለጋ እኛ እስክንሰማ እስክንደነግጥ ድረስ መሆን የለበትም። ምክንያቱም ህይወት ይቀጥላል። ነገ ልትኖርበት የምትችልን ህይወት የሚያበላሸው የገዛ ጓደኛ
ስለዚህ እኔ እንደ ታላቅም ልነግርህም የምችለው ነገሩን በጣም አጥኝቼዋለሁ። ነገርህን ጠብቅ። ስሜታዊ ያደርጋል፣ ያበሳጫል፣ ብዙ ሰዎችን የቤተሰብን ክብር ነክቷል። ግን ወደ ሌላ ህይወት አቅጣጫ ነው የሚከተው፣ ወንጀል ነው የሚያሰራ። ከልጅነቱ ጀምሮ የተንከሲስ ስራ እንደሆነ አንተም ታውቃለህ። ኢቭን አብሮ በማደጋችሁት በሃይስኩል ህይወታችሁ ላይ የሚመጣው የሚበጠብጠው ነገር ያ ነገር ማንነት አልተወው፣ ዛሬም ተከትሎ እየመጣ ነው። እሱ ስመ ቴዲ ተባለ እንጂ ቴዲ የሚገባው ስም አልነበረም። ቀደም እንዳልኩ እያጎለ። ስለዚህ እኔ አሁን ልልህ እንደ ሽማግሌነት የሚጠበቅብኝ ማድረግ የሚገባኝም ክብር አንደኛ ተነግሮ ተመክሮ ያልተወሰው ነው። በብዙ መልኩ ተው ቢባል እምቢ የሚል የሚረብሽ ሰው ነው። ይሄን ሰው በርህን ብትዘጋው አጥርህን አይነቀንቅም። ስለዚህ ሊመጣበት የሚችለው መንገድ በሽምግልናው መልኩ እንሮጣለን። ሊነገር ባለው መልኩ ሌሎችም ሰዎች ሊናገሩት ካለ በጨዋ ደንብ ቢነገሩ ጥሩ ነው። ከዛ ውጪ ህይወትን የሚያበላሽ ነገርህን ሊያጠፋ የሚችል ነገር እርምጃ እንድትወስድበት የሚያደርግ ሰው ነው። ስለዚህ ብልህ ከሆንክ ከነዚህን አይነት ስሜታዊ እርምጃዎች ራስህን ፕሮቴክት አድርግ። ሌላ ስለዚህ በጣም የሚያማርር የሚያበሳጭ ነገርኩ። ከአንድም 3 4 5 ጊዜ ነው ሽምግልና ነው ስለሱ የሰማሁት። ቤት አፍራሽ ነው። ወዳጅ መስሎ ቀርቦ አብሮ በልቶ የናጡት ነካሽ የምትለው አይነት ሰው ነው። ስለዚህ ይሄን ነገሩን እናውቃለን። ግን አሁን አንተ እርምጃ ወስደ ተናደ ወደ ሆነ ነገር ውስጥ የምትገባው ያለብህን ኃላፊነት እንድትወጣ ያደርግህ። ከአማረው ከደመቀው ቤትህ ነው የሚያወጣ። ስለዚህ እሺ በል፣ ግዴለም የምልህን ስማኝ። እሱን ንቆ መተው፣ ሌሎች ነገሮችን ተው። ይሄን ነው ለለ እንዴት አርግልቶ አቡዬ ይኸውልህ፣ አሁን እኮ ያደረገ ያለው ነገር እኮ ትቼዋለሁ። እሱ እኔ ስንት ቀን ብዙ አይነት እርምጃ ልወስድበት ሄድኩኝ። ቻምቻለሁ። አስበው፣ ልጁ ኦሬዲ ከኔ የሚፈልገው ነገር አለ ማለት ነው። እኔ የሆነ ነገር አድርጌው እሱ እኔ እጄን ለህግ ስሰጥ እሱ ሌላ ተልኮ ሊኖረው ይችላል። ገብቷል? ለምንድን ነው እሱስ ማይተወኝ? እኔ እንደዛና አህል በቃ ቤቴ እንዲደርስ አልፈልግም። ቤቴን እየበጠበጥክ ነው ብዬ ብዙ ጊዜ እንትን ብየዋለሁ፣ አስጠንቅቄዋለሁ። ግን ቤቴ ለምንድን ነው ማይቀረው ነው? ለምንድን ነው የሚመላለሰው? አሁን እኮ አንተም ተናግረኸዋል። እርምጃ ወስጄ ወደ ሆነ ነገር ውስጥ እንድገባ ላይፌን እንድተው ነው። ይሄ ደግሞ የተንኮለኞች መሳሪያ ነው። ምክንያቱም ምንድነው ጤነኛ ቢሆን እንደዚህ አይነካካህም። አሁን ምንድነው አንተም እንዳልከው ገብቷል፣ በመንፈስህ እኮ ተረድተዋል። ምንድነው ሊያረግ ያሰበው? እሱ እነካካዋለሁ፣ እኔ ላይ እርምጃ ይወስዳል፣ ህግ ደግሞ ወደ ህግ ፊት ቀርባል። ህግ የራሱን እርምጃ ሲወስድበት እኔን ከቤት ያዋጣል። እሱ የተደበቀ ሴራውና አጀንዳውን ያካሂዳል ማለት ነው። ይሄ ደግሞ የተንኮለኞች ሴራና አካሄድ ነው። ይህ ከገባህና ከተረዳህ ነው ምታው ምልህ ነገር የሚገባ። ልክ አሁን ግራ ገብቶኝ እኮ ነው አብይ። አሁን እኮ ምን ማድረግ እንዳለብኝ ተወኝ ብለውም አልተወም አለኝ። እሺ ምንድነው ደግሞ እኮ ማነው ቪዲዮ ሲሰራ እኮ ማነው የራሱም እንትን የራሱ ቻናል አለው። ራሱ ቻናል ላይ የሚለቀው እንትን አለ። ይሄ የምትሰሩት ማለት ነው ዩቲዩብ። ይሄ እልህ ውስጥ የሚያስገባ ንግግር ነው የሚናገረው። እልህ ውስጥ የሚያስገባ ንግግር እንደ ጀግና እንደ ጀብደኛ አይነት። እስቲ ሰው ቤት ገብቶ የሰውን ትዳር ለመበጥበጥ የሰውን የጓደኛውን ሚስት እንደዛን አይነት አክሽን ማድረጉ ጀግንነት እኮ አይደለም ማለት እንዴ? ጀግና ላይ ያስነውርም ነው። ይቅርታ ብሎ እንደማፈር ማለት ነው። እስቲ ምናምን ነገር እኮ ነው። ይዛን ቀን ማን ነው እግዚአብሔርን እኔ ሰው መጥቶ ባይገላግለኝ ሰባብር ይለቀው ነበር። አይ እግዚአብሔር አተረፈ። በጣም መጥፎ እንትን ውስጥ ነው እየከተተኛለው። እልህ እያሲያሰኝ ማን ነው መጥፎ ነገር እንዳረግ ነው በንግግሮቹ ሚውጋይ ማን ነው የሆነ ነገር እርምጃ እንደወስድበት እና ይሄ ነገር ወይ መቆም ካለበት ቀጥታ ስለኔ እንዳወራ ቪዲዮ ላይ ስለኔ እንዳይናገር አስቆምልኝ። ካልሆነ ግን እኔ ገድየዋ ላይ እጄን ለመንግስት መስጠት አይቀርም። እዛ ውስጥም አትገባ። ልጆቼን እግዚአብሔር እሷማ ነው እሷም እሱን ከፈለገች እሷም ምርጫዋ ካረገች ምንም ማድረግ አይቻልም። አላስራትም። ሴት ልጅ ደረጃማ አስራት ጠብቃት ሳይሆን ወዳ ካልሆነ በስተቀር አይሆን። ሴት ልጅ ማዝ አይቻልም። እዛ ደረጃ ምኛ ያያለን። አንተም ነፍስ ማጥፋት ውስጥ አትገባ። ወደ አላስፈላጊ እርምጃ አሁን እኮ
እኔም ልገባበት የደፈርኩት ሽምግልናውንም እንድቀበል ያደረገኝ ወደ አላስፈላጊ ነገር ውስጥ እንዳትገባ ስለፈለኩ ነው። ስለዚህ እርግጥ ነው ልብህን ይሰብራል፣ ቤትህን የበጠበጠብህ፣ ሰላምህን ያሳጣ። ግን አንድ እድል ስጠንና ምንድነው የምናደርገው? መቼም አንድ እኔ እሱን የማውቀው ሚስጥር አለ፣ የሚሰማው ሰው የሚፈራው ሰው አለ። ምክንያቱም በእንደዚህ አይነት ተንኮል ውስጥ ደርሶበት ያሳፈረው ሰው አለ። ያ ሰው ጋር ሄጄ ቀድሞ ሁኔታውን አስረዳለሁ። ያ ሰውን ይዤ አንተ ህይወት ላይ በጠበጠውን አንተ ህይወት ላይ ያደረገውን ነገር እያንዳንዱን ቃል በቃል እነግረዋለሁ። በዛ ሰው አማላጅነት ምክንያት እሱን ተው እግዚኦ መገን እንለዋለን ልልህ ነው የመጣሁት። ስለዚህ እሺ በለኝ፣ እግዚአብሔር ይለመንህ፣ እግዚአብሔር ያክብርህ። ስለሺ ስላልከኝ ወደ ነፍስ ማጥፋት ውስጥ ግን እንደበቀደሙ ሽጉጥ ይዘህ ወደዛ መፈለግ እንደገና ሌላ እሱን አምባጓሮ ውስጥ እንዳትገባ። ችግር የለውም እኔ ያቆማለሁ እሱ ነገር። በቃ ይሄንን እሺ ስላልከኝ ወስዶብኛል፣ ሽጉጡንም ወሰዱብህ መሳሪያውን። መልካም ቤትህም አይቀመጥ። ስለሷ ደግሞ ያለው አንተ አጥርህን አበጅ እንጂ አሁን እሷን እፈታለሁ እልህ ይዞ እሷን ተወለታለሁ የሚለው ነገር አሁንም የሱ ለተንኮሉ ይመቸዋል። እሱ ታርጌቱ እሷ ጋር እሷን እኮ ማግኘት። ስለዚህ አንተ ተውክለት። ይሄ ሽንፈት ምልክት ነው። ስለዚህ ላለመሸነፍ ወደ ሌላ እርምጃ ሳትገባ ቅድም እንዳልኩ እሳቸውን ጠራና በእሳቸው እንወቅሳለን፣ አለያ ደግሞ የተለያዩ ነገሮችን እኛም ከማድረግ እሷንም ቁጭ አድርገን መናገር ያለብን። ሲጀመር እኮ የሚገርም ማን ነው እኔ ማለት እንደዚህ አይነት ነገር ሲናገር እውነት በቃ በጎ ስራ እየሰራ መስሎኛል። እሱ ምንም በጎነት እነ ሩታና አብርሃም ታውቃቸዋለህ? ዛስፈር እነሱን ህይወቱላ ማን ነው ለዚህ ነገር የዳረጋቸው ዋናው እሱ ነው። ያቺ ልጅቷ አለች አሁን እንትና የአብርሃም አፈቅራለሁ ብላ ሄደችው አለች። እቺ ትንሿ ልጅ እንትና አወቅኳት። እሷ ሄርሜላ የምትባለዋ ሄርሜላ እሷ ማን ነው የሱ እንትን ነች፣ ተላላኪው ነች። ከዛ ላይ የሆነ ስቴጅ ላይ ከሱ ቃል ውጪ ስትሆን ነው የተለያዩት እንጂ በእሱን ያሰማራው ብዙ ነው። እንደዚህ አሁን ተደጋጋሚ አሁን በማሂ ዙሪያ ነው እየዞረ ያለው ያያበበ ያለው። ያው እኔ ማሂን ሲያገኛት ስለሩታ ምናምን ነገር ሲሰሩ ማለት እኔ በፖዚቲቭ ነው ያሰብኩትኝ። በቃ ጥሩ ነገር ነው እንደዚህ አይነት ነገር መስራት። ያው እግዚአብሔር ግን እሱ ለሴራ ነው የሚዘውራት። እሱ ሴራ ነው። ይሄ ዘንዶ ሊውጣት አስቦ እኮ ነው። ይሄ ክፉ አያው አይደለም፣ በጣም ከባድ ሰው ነው። ስለዚህ ይሄ ዘንዶነቱን ምላሱን መቁረጥ የምንችለው በትዕግስት ነው። በቃ ይሄ የክፋት ጥርሱን ልትሰብር የምትችለው አንተ ስትታገስ ነው። ትክክል። አለበለዚያ ወደ ጥፋት ከመራህማ እንቁህን ትጥልለታለህ፣ እንቁህን ይረከብሃል፣ አንተ ዘብጥያ ትወርዳለህ። ይሄ ነው የሱ ተንኮልና ሴራ። ትክክል ነው። ስለዚህ ማድረግ ያለብህ እንቁህን ማትጣል፣ የሱን የክፋት ጥርሱን መስበር የምትችለው በትዕግስት ነው። በቃ ችግር የለም። ይሄንን እነግርሃለሁ፣ ይሄን አስተካክላለሁ ነው። ችግር የለም። ግን አንተ ኦሬዲ ያው እንደጀመርከው ቶሎ ፈጣን እንትን ነው መወሰድ ያለበት። ከዛሬ ነገ ምን እንደሚፈጠር ከዚህ በኋላ እኔ እናንተ ከተለያየን በኋላ ምን እንደሚፈጠር አናውቅም። ስለዚህ ከመሸ ለምሳሌ አሁን 1 ሰዓት አካባቢ 2 ሰዓት አካባቢ ቤቴ ቢመጣ መጥፎ ነገር ነው የሚፈጠረው። ምክንያቱም ይሄ ነገር ሳይሆን ቶሎ በጊዜ እንትን ብትለው ብትቋጫው። አይ እኔ ገደብ ሰጠዋለሁ። እኔም ለጎኔ ረፍት አልሰጥም ይሄን ጉዳይ እልባት ላይ ሳላደርስ። በቃ ስለዚህ ይሄንን ነገር እንዳልኩ ሰውየው ጋር ሄድና በቃ እንደውም ዛሬ የረፍት ጊዜያቸው ይመስለኛል ምሳሳከም ሊሆን ነው አይደል? አሁን በቃ ምሳ ላይ ደርስባቸውና እኔ እንደሚሆነው ሽምግልና ኃላፊነቴን እወጣለሁ። ከዛ ወዲያው የደረስኩበትን ነገር እንግዲህ ደውዬ አሳውቅሃለሁ። በቃ ችግር የለውም። ዘይራ ያክብር። ታገስ ግን እሺ፣ ችግር የለውም። እሺ፣ በጣም ቴንክ ዩ። ስለቸኮልኩ ነው እንጂ በደንብ ቁጭ ብዬ አወራህ ነበር። እሺ፣ ደውልልኝ። እሺ አባቴ። እሺ፣ ቻው፣ ሰላም ሁኑ።